ምን ነው ማህሌት? እጮኛሽን ዛሬ ጥለሽ መጣሽ? አባ ዳዊታቸውን አጥፈው በግርምት እያዩኝ፣ አይ አባ እሱ የለም ከተገናኘን ቆየን። ምን ነው በሰላም? ለሰርጋችሁ ስትቃረቡ መራራቁ ጥሩ ነው እንዴ? አባ ሁሉም ነገር እኮ አክትሟል። እኔና እሱ አብረን መቀጠል አልቻልንም፣ ተለያይተናል። ምን እያልሽ ነው የኔ ልጅ? እንዴት እንዲህ ይሆናል? ምን ተፈጠረ? እሱ እኔ ለማግባት ዝግጁ አይደለም። ገና ራሱን አልቻለም። ስራ የለውም። ታዲያ በምኑ ያገባኛል? ቢያገባኝስ የማይገባኝን ህይወት እየኖርኩ ከሱ ጋር እያከኩ ልኖር? አንቺ እንዴት ያለ ኑሮ ነው መኖር የምትፈልጊው ልጄ? እንደ ጓደኞቼ ለገንዘብ ሳልጨነቅ የፈለኩትን ተዝናንቼ እኔን በሙሉ አቅሙ ማስተዳደር የሚችል ሰው ማግባት ነው የምፈልገው። ገና ለገና ለወር አስቤዛ እየተጨነቅኩ ተነጫነጭኩባቸው። አይ እሱስ ልክ ብለሻል። አንቺን የመሰለች ልጅ ይህ ህይወት አይገባትም እኮ አባ። ታዲያ እንደው የኔንሳ ልጅ እኮ አለ። እንዴት ያለ ሸበላ መሰለሽ! ሀብቱም ተዝቆ አይደለም በአፍ ተወርቶ አያልቅም። በከተማው ብዙ ፎቆች አሉት። እንዲያው ከመኪናም አልፎ በሰማይ የሚበር ነገር ሳያስብ አይቀርም። እዚህ እንኳ ሲመጣ ከሀብቱ ብዛት ሰው እግዚአብሔርን ረስቶ ለሱ ነው የሚሰግደው። እንዴት ያለ ከበርቴ መሰለሽ! ያው አንቺም ደሞ ምንም የማይወጣልሽ ብነሽ ተምረሻል። እንደው ለሱ ብድርሽ ብዬ ነበር አባ። እሱማ መቼ ይከፋኛል? ያውም በርሶ መጥቶ እንዴት እምቢ እላለሁ? ደስታ ሲንጠኝ ተነስተሽ ዝለይ ዝለይ የሚለውን ስሜቴን ታግሼ እየተሽኮረመምኩ፣ ጎሽ አምላክሽ ይበልሽ፣ በይ ተነሽና ዛሬውኑ አስተዋውቀሻለሁ፣ ቤቱም ብዙ አይርቅም። እሺ አልኳቸው በደስታ ፍልቅልቅ እያልኩ። አባ ትንሽ ቆይተው ጋቢያቸውን ደርበው ጥላቸውን በክንዳቸው ይዘው ጠደፍ ጠደፍ እያሉ ሲወጡ ተከተልኳቸው። ሰውየውን እስካየው ጓጉቻለሁ። አባ ግን ነቄ ናቸው። ቀድሞ እሳቸውን ባማክር ኑሮ ያን ያግብቼው ነበር። በውስጤ እያወራው ከቤተ ክርስቲያኑ ግቢ ወጥተን ትንሽ እንደተራመድን አባ ቆም ብለው ያዩኝ ጀመሩ። ምን ነው አባ? ችግር አለ? አረ በፍጹም ልጄ። እና ለምን አንሄድም አባ? አይ ልጄ ደረስን እኮ። የምታገቢው ሰው ያለው እዚህ ነው። የት አለ አባ? እዚህ ጋር ምን ሰው አለ? ሰውም አለ፣ ግን ደግሞ መቃብር ተጭኖታል። የንስሐ ልጄ ያልኩሽ ይሄ ነው። በእጃቸው ትልቅ መቃብር እየጠቆሙኝ ንዴቴውን ድንጋጤ አፈጠጥኩባቸው። በአንድ ወቅት ይህ ሰው ቅድም የነገርኩሽን ሀብት ሁሉ ያለው ሰው ነበር። ወጣት ነው። ቀረኝ የሚለው ምንም አልነበረውም። ከኔ ጋር ግን ሊሞት ቀናት ሲቀሩት ነው የተገናኘ ነው። ንስሐውን ተቀብዬም ሳይቆይ ሞተ። የኔ ልጅ ይህ ሰው በህይወት ኑሮ እንኳ ብታገቢው ብሩ አይደለም እሱም ጥሎሽ ሄድ ነበር። ደሞም ወንድን ገንዘቡን ብለሽ ባገባሹ ማግስት ሚስቱ ሳትሆኝ ባሪያ ሆነሽ ትኖሪያለሽ። በገንዘብ የሚመጣ ትዳርና በፍቅር የሚመጣ ትዳር አንድ አይደለም። እኩዮችሽ ሀብታም ሲያገቡ ሲለብሱ
ሲዝናኑ አይተሽ ይሆናል። ጓዳቸውን ግን ከፈጣሪና ከነሱ በቀር ማንም አያውቀውም። እዚህ ምድር ላይ ብዙ ሀብታም አውቃለሁ። ሁሉም ግን መቃብር ውስጥ ናቸው። አንዳንዱ እንደዚህ ሰውዬ በስጋ መሬት ገብቷል። አንዳንዱ ደግሞ በመንፈስ ሙቶ በኃጢአት መቃብር ውስጥ በቆሙ ተቀብሯል። ታዲያ ከሞተ ሀብታምና ካለ ድሃ የቱን ትመርጫለሽ? እጮኛሽ ከገንዘብ ይልቅ ዓለምን የሚገዛውን አምላክ የያዘ ነው። ሀብቱንም በጊዜው ያገኝ ይሆናል። አንቺ ግን ገንዘብ ፍለጋ በዋጋ የማይተመን ፍቅር እያጣሽ ነው። ሀብታም ሆኖ መልካም አለ፣ እኔም አውቃለሁ። ግን ደግሞ እግዚአብሔር ሲሰጥ ነው። ገንዘብ ብለሽ ያጣሽውን ፍቅር ሀብቱ ሲመጣ ይናፍቅሻል። ሰው በላቡ ባመጣው ብር በመክበር አብሮ ሰርቶ መክበር ነው የሚያኮራው። ጸባዩ አይጉደል፣ ከእግዚአብሔር አይራቅ፣ አንቺን ያክብር እንጂ ገንዘብ በአንድ ጀንበር የሚመጣ በሰዓታት ሽርፍራፊ የሚወድም ነው። ትዳር ከውጭው ሳቅ ብቻ ይመስላል እንጂ ውስጡ እኮ ፈተና አለ። ይሄ ደግሞ በመረዳዳት እንጂ በገንዘብ አይቀረፍም። አሁንም አልረፈደም። ልቡ ሳይደነድን ተመለሺ። እህል ውሃሽን ትተሽ ሀብታም በመፈለግ ዕድሜሽን አትፍጂ። ማንም ሰው የከበረ ሀብታም ቢሆን በሳጥን እዚህ መሬት መግባቱ አይቀርም። የሴትነት ብልሃቱን ፈጣሪ ሰጥቶሽ ሞኝ በመሆን አታሳዝኙ። ብልህ ሴት የሚገባትን ኑሮ ከምታፈቅረው ወንድ ጋር በጥበብ የምትኖር ማለት ነው። ብልህ ሁኚ። ፍቅርን የጣለ እግዚአብሔሩን ይጥላል። ይሁዳ እኮ በ30 ብር የሸጠው ኢየሱስን ብቻ ሳይሆን ፍቅርን መታመንንም ጭምር ነው። ይሄ ደግሞ መጨረሻው ጸጸት ነው። ደግሞም በመጽሐፍ ታግዘው እንዲያድጉ ሔዋን ለአዳም አጋሩና ተፈጠረች እንጂ አንዱ አንዱን በሀብት እንዲከተልና ቅዱስ ሥጋውን እንዲሸማመት ፈጣሪ አላዘዘም። ስለ ዘመንም ነገ እንዳታዝኙ አሁኑን ሂጂና ታረቂው። የቀድሞ ፍቅረኛሽ ነው የሚሻል። አባ ግን እኮ ተለያይተናል። እሱንማ ቅድም ነገርሽኝ እኮ። አላስተዋልሽ እንጂ ሰው ከሰው አይደለም ከእግዚአብሔሩም ከተለያየን እኮ ቆየን። ትክክል ነሽ። ከፍቅር ተለያይተናል፣ ከሰላም ተለያይተናል፣ ከአንድነትም ተለያይተናል። አሁን አብረን ያለነው ከዓለም፣ ከገንዘብ፣ ከዝና፣ ከጭፈራ፣ ከዝሙት ጋር ነው። ለዚህ ነው ታረቂ ያልኩሽ። ሰው ከራሱ ጋር ሲታረቅ ከአምላኩም ይታረቃል። ከወዳጁ ሲታረቅ ከእግዚአብሔሩ ይታረቃል። ልጅ እሺ በይኝና ሂጂ። እሺ ብዬ ከክፉ ማምለጫዬን ማርያምን ይዤ ሙሉ ለመሆን መንገድ ጀመርኩ። እውነት ነው፣ ፍቅር በገንዘብ አይመጣም፣ ገንዘብ ግን በፍቅር ይመጣል።